ይህ ኢትዮ ሄድላይንስ ነው። በቅድሚያ አርዕስተ ዜናዎቹን እናሰማችሁ። የፋኖ ኃይሎች ኦሮሚያ ክልል መግባታቸው ተነገረ። የፋኖ ኃይሎቹ ኦሮሚያ ክልል ገብተው ጥቃት መክፈታቸው የተገለጸ ሲሆን በከፈቱት ጥቃትም በርካታ ሚሊሻዎች ሕይወታቸው እንዳለፈ ተነግሯል። የፋኖ ኃይሎቹን ጥቃት ተከትሎም የኦሮሚያ ኮማንዶ ኃይል ወደ ከተማዋ እንደገባ ታውቋል። ይህ በእንዲህ እንዳለ የፋኖ አመራሩ ጠቅላይ ሚኒስትር አብይ አህመድን ወርፈዋል። የኢራን ሚሳኤሎች ብዙ ነገር እንደለወጡ ተናግረው በሚሳኤሎቹ ምክንያት ኢማራት የአየር ክልሏን በመዝጋቷ የአማራ ሕዝብ ከመሞት እረፍት አግኝቷል ሲሉ ገልጸዋል። አክለውም አሰብም ወደ ሀሳብ ተለውጧል፣ የቀይ ባህር ምኞትም እንደ ጉም ተኗል ሲሉ አነጋጋሪ ንግግር አድርገዋል። ዝርዝሩን ይዘናል። የኢትዮጵያ መከላከያ ሰራዊት አዳዲስ የቱርክ ድሮኖችን ገዝቶ መረከቡ ተገለጸ። አዲስ ዙር የድሮን ግዢ የተፈጸመው የቱርኩ ፕሬዝዳንት ጣይብ ኤርዶሃን ወደ ኢትዮጵያ ካደረጉ ጉዞ በኋላ በሳምንቱ የተደረገ መሆኑ ደግሞ ጉዳዩን አነጋጋሪ አድርጎታል። ይህ በእንዲህ እንዳለ ከሁለት ቀናት በፊት ጠቅላይ ሚኒስትር አብይ አህመድ ያረፉበት ኤርፖርት በኢራን ድሮን መመታቱ ተሰምቷል። ሌላኛው መረጃችን ነው። የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ እንዲገባ አንፈቅድም ሲል ገለጸ። ችግሮቻችን ሳይፈቱ መከላከያ ሰራዊቱ ትግራይ አይገባም ሲሉም ጠንካራ መግለጫ አውጥተዋል። ህወሓት በበኩሉ አሁን የትግራይ ክልል የፌዴራል ስርዓቱ አካል አይደለችም፣ ወኪልም የላትም ሲል የገለጸ ሲሆን ትግራይ ወደ ህገ መንግስታዊ ስርዓቱ ሳትመለስ መከላከያ እንዲገባ አንፈቅድም ሲሉም አስጠንቅቀዋል። ዝርዝሩን ይዘናል። ሰላም ውድና የተከበራችሁ የቻናላችን ተከታታዮች፣ በዕለቱ የተሰሙትን እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮን ላይክ እና ሼር፣ ቻናሉን ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ወደ ዝርዝሩ አለፍን። በመጀመሪያም የፋኖ ኃይሎች ኦሮሚያ ክልል መግባታቸው ተነገረ። የፋኖ ኃይሎቹ ኦሮሚያ ክልል ገብተው ጥቃት መክፈታቸው የተገለጸ ሲሆን በከፈቱት ጥቃትም በርካታ ሚሊሻዎች ሕይወታቸው እንዳለፈ ተነግሯል። የፋኖ ታጣቂዎች ማክሰኞና ሰኞ በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በአቢ ደንጎሮ ወረዳ ቱሉ ዋዩ ከምትባለው የከተማ አስተዳደር ማሳሪ በተባለ ቦታ ላይ ጥቃት መክፈታቸውን ነዋሪዎች ተናግረዋል። በጥቃቱ ቢያንስ 9 አካባቢ ሚሊሻዎች መገደላቸውን አንድ ነዋሪ ሲገልጹ፣ ሌላ ነዋሪ ደግሞ የሟች ሚሊሻዎች ቁጥር 14 መድረሱንና ተጨማሪ 2 ሰላማዊ ሰዎችን መገደላቸውን ተናግረዋል። ከዚህ ጥቃት በኋላም የፋኖ ኃይሎቹ ወደ ቱሉ ዋዩ ከተማ ለመግባት ሞክረው እንደነበር የተገለጸ ሲሆን የአካባቢው ሚሊሻዎችና የጸረ ሽምቅ ፖሊሶች በከፈቱት ተኩስ ታጣቂዎቹን መመለስ እንደቻሉ ከነዋሪዎቹ የተሰባሰበው መረጃ ያሳያል ተብሏል። ከጥቃቱ በኋላ ምሽት ላይም የኦሮሚያ ኮማንዶ ኃይል ወደ ከተማዋ እንደገባ ታውቋል። ከሆሮ ጉድሩ ወለጋ ዞን በተጨማሪ የፋኖ ታጣቂዎች በምስራቅ ወለጋ ዞን ስር ከሚገኙት ጊዳያና ኪረሙና ሆሮ ሊሙ ከተባሉ ወረዳዎች በመቀናጀትና በመደጋገፍ ከዚህ በፊት ተደጋጋሚ ጥቃቶችን እንደሚፈጽሙ የአካባቢው ነዋሪዎች የገለጹ ሲሆን ከጥቂት ሳምንታት ወዲህ የመከላከያ ሰራዊት ከአካባቢዎቹ ለቆ መውጣቱን ተከትሎ ጥቃቶች መስፋፋታቸውን ነዋሪዎች ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አቶ አስረስ ማረ ዳምጤ ጠቅላይ ሚኒስትሩን ወርፈዋል። የአሜሪካ እስራኤልና የኢራን ሚሳኤሎች ብዙ ነገር እንደለወጡ ተናግረው በሚሳኤሎቹ ምክንያት የተባበሩት አረብ ኤሚሬቶች የአየር ክልላቸውን በመዝጋታቸው የአማራ ህዝብ ላይ የድሮን ቦምብ ለሚያዘንቡ ወታደሮቻቸው ከዱባይና ከአቡዳቢ ደብረ ዘይትና ባህር ዳር ድረስ በአውሮፕላን የሚመጡ ትኩስ ምግቦች በጊዜው መድረስ አልቻሉም ሲሉ ጽፈዋል። ጀነራል ሐሰንን ጨምሮ የኢማራት ድሮን ተኳሾችና ቴክኒሽያኖች ለሰሞኑ የኢትዮጵያን ምግብ መልመድ ግድ ሊሆንባቸው ነው ሲሉም ተሳልቀዋል። በመቀጠልም ወደ ገራ ቆፈር እንደሚባለው ወደ ቀናው የሚጓዘው የአብይ አህመድ ወራሪ ጦር ለሳምንታት ተጉዞ ከተከማቸበት የትግራይና የአማራ ክልል ድንበር አካባቢ በከፊል ተቀንሶ ወደ መሃል አገር ጉዞ እንደጀመረ ተናግረዋል። አብይ ወደ ቆቦ፣ ሰቆጣ፣ ወደ ደባርቅ ኃይል ያጠራቀመው ሰሜኖቹ ከቦ ሊያጠፉኝ ስለሆነ መከላከል አለብኝ ብሎ እንጂ አቀዱ ያደረገው ስምሪት አይደለም። በዛው አጋጣሚም እያስፈራራ ሽምግልና ሊቀመጥ ነበር፣ ሰሚ ጠፋ። አሁን ከምርኮ የተረፈውን ሰራዊቱን እያንከራተተው ነው። ሰውየው ሀገርና ኮሪደር ሰራዊትና አራዊት ተምታቶበታል ብለዋል። አክለውም አሰብም ወደ ሀሳብ ተለውጧል፣ የቀይ ባህር ምኞትም እንደ ጉም ተኗል። ጌታቸው ረዳ፣ ደመቀ ዞዱ፣ ሜላት ኃይሉና አገኘው ተሻገር የተባሉ አገልጋዮቹን በአንድ መዝገብ ልደታ ከፍተኛ ፍርድ ቤት ላይ ያገናኘው አብይ አህመድን አምነው የሚከተሉ ሁሉ እጣ ፋንታው መክሸፍ ብቻ ነው የሚል ጽሑፍ በማህበራዊ ትስስር ገጻቸው ላይ አስፍረዋል። መከላከያ ሰራዊት አዳዲስ የቱርክ ድሮኖችን ገዝቶ መረከቡ ተገለጸ። አዲስ ዙር የድሮን ግዢ የተፈጸመው የቱርኩ ፕሬዝዳንት ጣይብ ኤርዶሃን ወደ ኢትዮጵያ ካደረጉ ጉዞ በኋላ በሳምንቱ የተደረገ መሆኑ ደግሞ ጉዳዩን አነጋጋሪ አድርጎታል።
የኢትዮጵያ መከላከያ ሰራዊት በአዲስ ዙር የቱርክ ስሪት የሆኑትን ባይራክታር የተባሉ ሰው አልባ አውሮፕላኖችን በያዝነው ሳምንት መረከቡ ታውቋል። አዲሶቹን ድሮኖች በኢትዮጵያ አየር መንገድ የካርጎ ጭነት አገልግሎት በኩል ወደ ኢትዮጵያ መጓጓዛቸው ታውቋል። ከ7 ቀናት በፊትም ቦይንግ 767-300F የጭነት አውሮፕላን መነሻውን የቱርክ የድሮን አምራች ኩባንያ ከሆነው ባይካር ማዕከል ከሚገኝበት ቴክሪክዳግ በመነሳት በቀጥታ ወደ ኢትዮጵያ ሐረር ሜዳ የአየር ኃይል ግቢ ማረፉን ከበረራ መከታተያ መረጃዎች የተገኘው መረጃ ያመላክታል። ይህ አዲስ ዙር የድሮን ግዢ የተፈጸመው የቱርኩ ፕሬዝዳንት ጣይብ ኤርዶሃን ወደ ኢትዮጵያ ካደረጉ ጉዞ በኋላ በሳምንቱ የተደረገ ነው። ምን ያህል ድሮኖችና ምን አይነት ተተኳሾችን እንደያዘ ግን የታወቀ ነገር የለም ተብሏል። ይህ በእንዲህ እንዳለ ከ2 ቀን በፊት ጠቅላይ ሚኒስትር አብይ አህመድ ያረፉበት ኤርፖርት በኢራን ድሮን መመታቱ ተሰምቷል። የሀገሪቱ ሚዲያዎች እንዳስታወቁት በአሜሪካ እስራኤልና ኢራን የተጀመረው ጦርነት በርካታ ሀገሮችን ማካለሉን አንስተው ዛሬ ደግሞ አዘርባይጃን ተረኛው ሀገር ሆናለች ብለዋል። ምንም እንኳን አሜሪካና እስራኤል ኢራን ላይ ለከፈቱት ጦርነት አዘርባይጃን የአየር ክልሏን እንደማትፈቅድ ብትገልጽም ከጥቃት አላመለጠችም ተብሏል። ሆኖም ግን ዛሬ በደረሰው የድሮን ጥቃት የደረሰው ጉዳት ይፋ አልተደረገም። ጠቅላይ ሚኒስትር አብይ አህመድ ከ2 ቀናት በፊት በአዘርባይጃን ይፋዊ የሥራ ጉብኝት ማድረጋቸው የተገለጸ ቢሆንም አንዳንድ ሚዲያዎች ግን ጠቅላይ ሚኒስትሩ የተጓዙት ጦር መሳሪያ ግዢ ለመፈጸም ሳይሆን እንዳልቀረ ሲዘገቡ መሰንበታቸው ይታወሳል። የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ እንዲገባ አንፈቅድም አለ። ከቀናት በፊት ጀነራል አበባው ታደሰን ጨምሮ ከፍተኛ ወታደራዊ መኮንኖች በጋምቤላ ክልል ተካሄደ በተባለው ውይይት ላይ መከላከያ ሰራዊቱ የቀድሞ ይዞታዎቹን ማለትም የሰሜን ዕዝ ካምፖችን መልሶ እንደሚቆጣጠርና በኢትዮ ኤርትራ ድንበር ያለው አካባቢም ይረከባል ሲሉ መናገራቸው መዘገቡ ይታወሳል። በወቅቱ ጀነራል ታደሰ ወረደ ሰራዊቱ ትግራይ እንዲገባ አልተስማማም ሲሉ በጽህፈት ቤታቸው በኩል አስተባብሎ እንደነበር የሚታወስ ሲሆን አሁን በወጡት መረጃዎች ደግሞ የጊዜው አስተዳደሩ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ችግሮቻችን ሳይፈቱ መከላከያ ሰራዊቱ ትግራይ አይገባም ብለዋል። አሁን ትግራይ የፌዴራል ስርዓቱ አካል አይደለችም፣ ወኪልም የላትም ያሉት አቶ አማኑኤል ትግራይ ወደ ህገ መንግስታዊ ስርዓቱ ሳትመለስ መከላከያ እንዲገባ አንፈቅድም ብለዋል። ይሁን እንጂ አቶ አማኑኤል እስካሁን መከላከያ ሰራዊቱ ወደ ትግራይ ክልል ለመግባት ከፌዴራል መንግስቱ በይፋ የቀረበ ጥያቄ የለም ብለዋል። ከዚህ ቀደም ጀነራል ጻድቃንና አቶ ጌታቸው ረዳን ጨምሮ ከኛ ጋር የነበሩ አካላት መከላከያ እንዲገባ በተደጋጋሚ ሲጠይቁ ነበር ያሉት አቶ አማኑኤል አሰፋ አሁን ላይ መከላከያ ሰራዊቱ ወደ ትግራይ እንዲገባ የቀረበ ጥያቄ ባይኖርም የቀይ ባህርን ለማስመለስ በሚደረገው ጥረት ላይ ተሳታፊ እንድንሆን ግን ጥያቄ ቀርቦልን ነበር ብለዋል። በቀይ ባህር ጉዳይ የፌዴራል መንግስቱ እያራመደ ያለውን ትርክት እንድናራምድ ነው የተጠየቅነው። ምናልባትም ጦርነት ከተነሳ አብረን ከፌዴራል መንግስቱ ጎን ተሰልፈን እንድንዋጋ ነበር የተፈለገው፣ እኛ ግን አልተቀበልነውም ብለዋል። ጠቅላይ ሚኒስትር አብይ አህመድ የህወሓት አመራር ሰፊ ወታደራዊ ዝግጅት እያደረገ ነው አሉ። ጠቅላይ ሚኒስትር አብይ አህመድ የህወሓት አመራር ሰፊ ወታደራዊ ዝግጅት፣ የጦር መሳሪያ ግዢና ወታደራዊ ቅስቀሳዎችን እያደረገ ነው ሲሉ በትግርኛ በሰጡት ቃለ መጠይቅ ላይ ከሰዋል። በፌዴራል መንግስቱ በኩል በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ አረጋግጣለሁ ሲሉም ተናግረዋል። ማክሰኞ የካቲት 24 ምሽት ላይ የተላለፈው የጠቅላይ ሚኒስትር አብይ ቃለ መጠይቅ በአብዛኛው ያተኮረው ከትግራይ ክልልና ከኤርትራ ጋር በተያያዙ ጉዳዮች ላይ ነው። አብይ ከኢትዮጵያ ዜና አገልግሎት ጋር ከነበራቸው የ40 ደቂቃ ቀደማ ቆይታ ውስጥ ከግማሽ በላይ የሚሆነው ጊዜ ወሰደው ስለ ትግራይ ጦርነትና ስለ ፕሪቶሪያ ስምምነት ለተነሱ ጥያቄዎች የተሰጠው ምላሽ ነው። የፌዴራል መንግስት በፕሪቶሪያ ስምምነት የተጣሉበትን ግዴታዎች እንደፈጸመ የገለጹት አብይ አሁን ችግሩ ነው ያለው ከወልቃይት አካባቢ የተፈናቀሉትን ነዋሪዎች የሚመለከት ነው ብለዋል። ይህ ደግሞ ግትር አቋም ባለው ቆሞ ቀሩ ኃይል ምክንያት አልተሳካም ሲሉ በህወሓት ውስጥ ይገኛል ያሉትን ቡድን ተጠያቂ አድርገዋል። ብዙ ጊዜ ተነጋግረናል፣ አሁንም እምነታችን ምን እንደሆነ ህዝባችን ያውቀዋል። ነገር ግን በቆሞ ቀሩ ግትር አቋም ምክንያት ያሰብነው ሊሳካ አልቻለም ሲሉ ተናግረዋል። በፕሪቶሪያው ስምምነት ውስጥ ትልቁ የቤት ስራ ብለው የወሰዱት ከወልቃይት የተፈናቀሉ ነዋሪዎችን ጉዳይ እንደሆነ ያነሱት አብይ ተፈናቃዮች የግድ ወደ ቦታቸው መመለስ አለባቸው ሲሉም ተደምጠዋል። የ2 ዓመቱን ጦርነት ያስቆመው የፕሪቶሪያ ስምምነት በሙሉነት እንዳይፈጸም ምክንያት የሆነው ህወሓት ህገ መንግስቱንና ተቋማቱን ባለማክበር ወደ ጎን መተው እንደሆነ በማንሳት ወቅሰዋል። ጠቅላይ ሚኒስትሩ የብሔራዊ ምርጫ ቦርድን ህግ አልተቀበለም ሲሉም ያቀረቡት ክስ ማሳያ ጠቅሰዋል። ሁሉም ወገኖች ተግባራቸውን ካከናወኑ አብዛኛው ችግር ይፈታል የሚል እምነት እንዳላቸው የገለጹት ጠቅላይ ሚኒስትሩ ነገር ግን የህወሓት አመራሮች ለጦርነት እየተዘጋጁ ነው ሲሉ ከሰዋል። ቆሞ ቀሩ ቡድን በሰፊ ወታደራዊ ዝግጅት ላይ ይገኛል። በጣም የሚገርመው ደግሞ በግልጽ ጸረ ኢትዮጵያ ከሆኑ ኃይሎች ጋር መሰለፉ ነው ብለዋል። እንደ አብይ ገለጻ ቡድኑ ተስፋውን ወደ ውጭ ኃይሎች ያደረገው በአባላቱ ላይና በህዝቡ ላይ የነበረው ተስፋ እየተዳከመ በመምጣቱ ነው ብለዋል። የትግራይ ህዝብ በተለይ ወጣቱ ታጣቂዎችንም ጨምሮ እምቢ ለጦርነት ሲል እያየን ነው በማለትም ተናግረዋል። ይሁን እንጂ ቡድኑ
ባለችው አቅም ወታደራዊ ቅስቀሳዎችን እያደረገ ነው ያሉት አብይ የትግራይ ወርቅና ሌሎች ማዕድናትን እየበዘበዘ ለጦር መሳሪያ ግዢ እየዋለው ነው ሲሉ ወንጅለዋል። አብይ ህወሓት የጦርነት ቅስቀሳውን እያከናወነ ያለው ከምርጫ ቦርድ ተሰረዝኩ፣ ተፈናቃዮች ወደ ቀያቸው አልተመለሱም የሚል ምክንያቶችን በመጥቀስ እንደሆነ ተናግረዋል። እነዚህ ችግሮችን ራሱ የፈጠራቸው ነው ሲሉም ጠርተዋል። የኔ አቋም ከቃላት አልፎ ወደ ወታደራዊ ትንኮሳ ከገባ ግን እንደ ቀድሞ መስሎሽ ጎርፉ ይወስድሻል ብቻ ነው ማለት የምችለው ሲሉም አስጠንቅቀዋል። አክለውም በበኩላችን በፍጹም በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ ለማረጋገጥና ለመግለጽ ወዳለው በትግራይ ዳግም ውጊያ የመጀመር ፍላጎትና ሐሳብ እንደሌለን ህዝባችን ማወቅ አለበት ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ ይህንን የህወሓት ቡድን ሰፊ ወታደራዊ ዝግጅት እያደረገ ነው የሚል ክስ ያቀረቡት በፌዴራል መንግስትና የትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ለየለት ግጭት ይገባል የሚል ስጋት ባየለበት ወቅት ነው። ሁለቱ ኃይሎች ባለፈው ጥር ላይ ትግራይ ክልልን ከአማራና አፋር ክልሎች ጋር በሚያዋስኑ ስፍራዎች ግጭት ውስጥ ገብተው ነበር። ከትግራይ ጦርነት በኋላ በአማራ ክልል ስር እየተዳደሩ ያሉት አወዛጋቢ ስፍራዎች ከትግራይ ክልል ውጭ ሆነው ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድ ባለፈው ሳምንት የተላለፈው የፌዴሬሽን ምክር ቤት ውሳኔ ደግሞ ውጥረቱን ይበልጥ እንዲካረር ምክንያት ሆኗል። ህወሓት ይህንን ውሳኔ በመቃወም ባወጣው መግለጫ በክልሉ ላይ ከባድ ወታደራዊ ከበባ እንዲሁም መሰረታዊ ፍላጎቶችና አገልግሎቶች ክልከላ እንደተፈጸመ ገልጾ ነበር። አብይ በቃለ ምልልሳቸው የፌዴራል መንግስት ወደ ትግራይ በጀት እየላከ መሆኑን ቢጠቅሱም የክልሉ ጊዜያዊ አስተዳደር ከጥቅምት አንስቶ የድጎማ በጀት እንዲሁም የነዳጅ አቅርቦት መቋረጡን እየገለጸ ይገኛል። ጥር ላይ በፌዴራልና ትግራይ ኃይሎች መካከል ግጭት በተፈጠረበት ወቅት ወደ ትግራይ ክልል የሚደረገው የአየር ትራንስፖርት አገልግሎት ለ5 ቀናት ተቋርጦ ቆይቷል። በክልሉ የሚገኙ ባንኮችም ደንበኞቻቸውን በአንድ ቀን ውስጥ ማውጣት የሚችሉትን የገንዘብ መጠን ወደ 2000 ብር እንዳወረዱ ነዋሪዎች ለቢቢሲ ተናግረዋል። በርካታ የክልሉ ነዋሪዎች በተለይም ወጣቶች ዳግም ሊነሳ የሚችልን ጦርነት ሽሽት ወደ አዲስ አበባ እየተጓዙ እንደሆነ ነዋሪዎቹ ገልጸዋል። የህወሓት አመራርን የጦርነት ዝግጅት እያደረገ እንደሆነ በመግለጽ የከሰሱት አብይ በበኩላቸው ቡድኑ ከኤርትራ መንግስት ጋር ግንኙነት እንዳለው የሚያመላክት ገለጻ በትላንትናው ቃለ መጠይቅ ሰጥተዋል። ከኤርትራ መንግስት ጥሩ ነገር ማግኘት የማይታሰብ ነው፣ ስለሆነም አቅም ካገኘ አገርን ከመበጥበጥ ወደ ኋላ አይሉም ሲሉ ከሰዋል። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጠውም፣ ምናልባት ከሞከረ ደግሞ የመጨረሻው ሙከራ ነው የሚሆነው ብዬ ማምነው ሲሉ ማስጠንቀቂያ ዘል ምላሽ ሰጥተዋል። የኢትዮጵያ መንግስት በአስመራ ላይ ይህንን አይነቱን ክስ በተደጋጋሚ ቢያቀርብም ኤርትራ ውንጀላውን ውድቅ አድርጋለች። በምላሹም የኢትዮጵያ መንግስት በሉዓላዊ ባህር በር ስም የጦርነት ትንኮሳ እየፈጸመ መሆኑን በማሳት ክስ ታቀርባለች። ክቡራን ተመልካቾች ለአሁን ያዘጋጀናቸው መረጃዎች በዚህ ያበቁ። ሐሳብ አስተያየቶን ኮሜንት ላይ በመጻፍ ያጋሩን። ቪዲዮ ላይክ እና ሼር፣ ቻናሉ ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ተሰናበትን።